ሃይ ጋይስ እንዴት ናችሁ? በቃል ነኝ። ዛሬ ማሳያችሁ የባንክ አካውንታችን ማንኛውም ሊሆን ይችላል፣ የንግድ ባንክ ማንኛውም የግል ባንክ ሊሆን ይችላል። ያን በቀላሉ ከናሽናል አይዲ ጋር ወይም ፋይዳ ጋር በቀላሉ ኮኔክት የምናደርግበትን መንገድ ነው ማሳያችሁ። በጣም ቀላል ነው። የ2 ደቂቃ ወይም የ3 ደቂቃ ፕሮሰስ ነው። በጣም ሲምፕል ስትሬት ፎርዋርድ ኤፒስ ኦፍ ኬክ ፕሮሰስ ነው። ሶሪ ፎር ለቃሉ እና በቀላሉ ያን እንዴት ኮኔክት እንደምናደርግ ነው ማሳያችሁ። ይህ ግዴታ ነው። ናሽናል ባንክ ያወጣው መመሪያ ነው፣ አስገዳጅ ነው። የሆነ ጊዜ በኋላ የባንክ አካውንታችን ከናሽናል አይዲ ጋር ኮኔክት ካልሆነ ማንቀሳቀስ ላንችል እንችላለን። ስለዚህ በቀላሉ እንዴት ይህን በስልካችን በ2 ደቂቃ በ3 ደቂቃ እንዴት በቀላሉ ብራንች መሄድ ሳይጠበቅብን ኮኔክት የምናደርግበትን መንገድ ነው ማሳያችሁ። ለዚህ ፐርፐዝ ሁሉም ባንኮች ንግድ ባንክን ጨምሮ ሁሉም የግል ባንኮች ፐብሊክ ሊንክ ለቀዋል። ያ ማለት በዛ ሊንክ ገብተን ነው እኛ አካውንታችን ከናሽናል አይዲ ፋይዳ ጋር ኮኔክት የምናደርግ ማለት ነው። ስለዚህ በምንፈልገው የባንክ ሊንክ ገብተን አካውንታችን በቀላሉ ሃርሞናይዝ ማድረግ እንችላለን ማለት ነው። ምንም የሚያስቸግር ነገር የለም። ኖት ዛት ማች ሮኬት ሳይንስ። እኔ ብዙ ሰው ሲቸገር ስላየሁት ነው ቪዲዮ ለመስራት አሰብኩት። ኢቭን የኮምፒውተር ሊትሬት ናቸው የሚባሉ ሰዎች ሳይቀር እየጠየቁ እንደዚህ ነው የምናደርገው ምናምን ሜቢ ገብቶ ካላዩት እንደዚህ ቀላል ላይመስላችሁ ይችላል። ኮምፕሌክስ ስለመሰላችሁ ሊሆን ይችላል እና ለዛ ሊሆን ይችላል እንትን የሚያሉት እና ቀላል ነው። በስልክ በ2 ደቂቃ የሚደረግ ነገር ነው ለማለት ነው። እና የምንፈልገው የባንክ አካውንት በምንፈልገው የባንክ ሊንክ ገብተን በዛ ሊንክ ገብተን በቀላሉ በ2 ደቂቃ ማድረግ እንችላለን። ስልክና ኢንተርኔት ካለን ማንበብ መጻፍ ከቻልን በጣም ቀላል ነው። በስልክ የሚደረግ ነገር ነው። ቪዲዮ ላይ በደንብ እናየዋለን። ወደ ቪዲዮ እንድገይስ። ያው ቤተሰብ የሁሉም ባንክ ሊንኮች እዚህ ጋር አሉ። ሊንኩን ፈለጋችሁ ዲስክሪፕሽን ላይ ወይ ኮሜንት ላይ እልክላችኋለሁ። እኛውን ዛሬ ማየት የፈለኩት የአቢሲኒያን ባንክ እንዴት ሃርሞናይዝ እንደምናደርግ ነው። እዚህ ጋር ሊንክ አለ የአቢሲኒያ ባንክ ላይ። እሱን ክሊክ ስናደርገው ቀጥታ ወደ ዚናሚንት ይላል። ስለዚህ እዚህ ጋር የአቢሲኒያ ባንክ አካውንታችን እናስገባለን ማለት ነው። እዚህ ጋር እኔ አካውንቱን ስለያዝኩት ኮፒ አድርጌ ፔስት ላድርገው። እዛ ሳሚት ነው ማለት ተቀበልን። አካውንቱን ካስገባን በኋላ አካውንቱ ትክክል ከሆነ ኦቲፒ ልክልናል። ኦቲፒ ልክልን አካውንቱ ላይ ባለው ስልክ ነው። አካውንቱ ስከፍት ለባንኩ የሰጠነው ስልክ አለ፣ በዛ ኦቲፒ ልክልናል። ያ ማለት ሾርት ኮድ ማለት ነው። ማረጋገጫ የኛ መሆኑን ማረጋገጫ ይልክልናል። እዛ አውቶማቲካሊ ቫሪፋይ ያደርጋል። ስማችን እና አካውንቱን እዚህ ጋር መጣኒ ባንኩ ላይ ያለው ስም ነው። እዚህ ጋር አካውንቱ ያስገባነው ነው። ስለዚህ ይሄን ካመጣልን በኋላ ቫሪፋይ ዊዝ ሲግኔ የሚለውን ይሄን ክሊክ ማድረግ ነው። ክሊክ ስናደርገው ወደ ቀጣይ ፔጅ ይወስደናል ማለት ነው። ከዚህ ጋር እንግዲህ ፋኑን እናስገባለን ማለት ነው። ናሽናል አይዲያችን ፋን ነምበር 16 ዲጂት አለ። እሱን እዚህ ጋር እናስገባለን ማለት ነው። ኮፒ እናድርግ። እኔ ሴቭ ስላደረኩት ነው ኖትፓድ ላይ እዚህ ጋር አስገባል። ከዛ ሴንድ ኮድ ስንለው አሁንም ኦቲፒ ይልክልናል ማለት ነው። ይሄ የሚልክልን ናሽናል አይዲ ላይ ባለው ስልክ ነው። አሁን ልኮልኛል እኔ። ስለዚህ እሱንም እዚህ ጋር አስገባና እዛ ኦቲፒውን ከሞላን በኋላ ቫሪፋይ ነው የምንለው ማለት ነው። ቫሪፋይ ከዛ ልክ ቫሪፋይ እንዳልነው እንደዚህ አይነት ያመጣን የኛን እንትን ቢኦ ኢዝ ሪኩዌስት አክሰስ ቱ ዘ ፎሎዊንግ ይላል። ያ ማለት አቢሲኒያ ባንክ
የናሽናል አይዲ ላይ ያለን የእኛን ኢንፎርሜሽን አክሰስ ለማድረግ ጠይቋል። ያን በርዝ ዴታችን፣ አድሬሳችን፣ ጀንደር፣ ናሽናሊታችን ያለውን ሪኮርስ ጠይቋን ይላል። ፋይዳ ላይ ያለውን መረጃ አክሰስ ለማድረግ አቢሲኒያ ጠይቋን። ይሄን የእኛን ፍቃድ ጠይቀን አለው ነው የምንለው፣ አለው እንለዋለን ማለት ነው። ከዛ አለው ካልን በኋላ እንደዚህ አይነት ዲቴል ያመጣን፣ ፎቶአችን፣ ስልካችን፣ ኢሜል ያመጣን። እዚህ ጋር የናሽናል አይዲ ላይ ያለው ዲቴል ነው። እዚህ በኩል ደግሞ የባንኩ በኩል ያለው ነው። አካውንቱ፣ አካውንት ኔም፣ ናሽናሊቲ፣ ጀንደር ያመጣን። አዲሽናል ኢንፎርሜሽን የሚልም አለ እዚህ ጋር። እሱንም ማየት ከፈለገ ማየት ይችላል። ስለዚህ ምንም ሌላ ማድረግ አይጠበቅብንም። ሪፈራል ኮድ የሚል አለ። ይህ ምንም ኦፕሽናል ነገር ነው፣ ግዴታ አይደለም። ስለዚህ ይሄን እንትን ካልን በኋላ ኮንፊርም ኤንድ ሳብሚት ብለን እንጨርሳለን ማለት ነው። እንደዛ ካልን በኋላ ሳብሚት ሰክሰስፉሊ ዩር ፋይዳ ሃርሞናይዜሽን ሪኩዌስት ሃዝ ቢን ሳብሚትድ ኤንድ ኢዝ አንደር ሪቪው ኤንድ ኤስኤምኤስ ኖቲፊኬሽን ዊል ሴንድ ዩ ሾርትሊ አባውት ዘ ሃርሞናይዜሽን ፕሮሰስ ይላል። ስለዚህ እኛ የሚጠበቅብንን አድርገናል ማለት ነው። ከዚህ በኋላ የሚሆነው ይኸው የባንኩ ላይ ያሉ ሰራተኞች የናሽናል አይዲ ፖርታል ላይ ገብተው አውቶራይዝ ነው የሚያደርጉት። አውቶራይዝ ሲያደርጉት በቃ ጨረሰ፣ ኮንፊርሜሽን ይገባልናል ማለት ነው። ስለዚህ ስራ ሃርሞናይዜሽን የዛኔ ኮንፊርሜሽን ኤስኤምኤስ ይልኩልናል ባንኮች፣ ጨረስን ማለት ነው። ስለዚህ ቀላል ስቴፕ ነው። በዚህ መልኩ ከናሽናል አይዲ ፋይዳ ጋር እንዴት ኮኔክት እንደምናደርግ ነው ያሳየኋችሁ። የሌሎችም ተመሳሳይ ዘ ኦንሊ ቲንግ የሚለየው የምንገባበት ሊንክ ነው። የአቢሲኒያ ከሆነ በአቢሲኒያ እንገባለን፣ ንግድ ባንክ ከሆነ በንግድ ባንክ እንገባለን፣ ዳሽን ከሆነ በዳሽን እንገባለን፣ አማራ ባንክ ከሆነ በአማራ ባንክ እንገባለን። ዛት ኢዝ ዘ ኦንሊ ዲፈረንስ። ከዛ ገብተን ማንበብ መጻፍ የሚችል ሰው ማንኛውም መስራት የሚችለው ነው። 2-3 ስቴፕ ነው። ያን እያየን በቀላሉ ቤታችን ቁጭ ብለን በ2 ደቂቃ ማድረግ እንችላለን ማለት ነው። በጣም ስትሬት ፎርዋርድ የሆነ ፕሮሰስ ነው። ሰው ትንሽ ኮምፕሌክስ አድርጎ ስለሚያየው ነው፣ ገብቶ ያልሞከረው እንደዛ አድርጎ ስለሚያየው ነው ባለው። ሜቢን እኛ ብራንች መሄድ ወክ የ2 ደቂቃ የ3 ደቂቃ ወክ ሊሆን ይችላል። ግን ሪሞት ኤሪያ ቀበሌ ላይ ያሉ ሰዎች አሉ። ለዚህ ፐርፐዝ ሃርሞናይዝ ለማስደረግ ብለው ኪሎ ሜትር 10 ኪሎ ሜትር 5 ኪሎ ሜትር አቋርጠው የሚሄዱ ስላሉ በቀላሉ ቤታቸው ቁጭ ብለው በስልካቸው በ2 ደቂቃ በ1 ደቂቃ ሜቢ ቢበዛ 3 ደቂቃ 4 ደቂቃ ነው። በዛ አካውንታቸውን ኮኔክት የሚያደርጉበትን መንገድ ለማሳየት ነው ቪዲዮ የሰራሁት እና ለሌሎች እንዲደርስ ሼር ሪፖስት አድርጉት። ታንኪዩ፣ አመሰግናለሁ ቤተሰብ።